አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የኔ ቻናል ቤተሰቦች ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በስቲ ትረፍልኝ። እንደምንከረማችሁ እንደምናላችሁልኝ እኔ በጣም ሰላም ነኝ፣ ደህና ነኝ አልሐምዱሊላህ። ከእናንተ ናፍቆት በስተቀር ፋሚሊዎች ያው እየጠፋሁኝ ከችላለሁ። በእርግጥ ሰሞኑን አልጠፋሁም ብዙ። ሰሞኑን በቅርብ ጊዜ ነው ቪዲዮ የሰራሁት መሰለኝ። ያው እንደዚህ እያመቻቸው ደግሞ ቪዲዮዎችን ለመስራት እሞክራለሁ አዳዲስ ርዕሶችም ሲመጡልኝ እና ኢንሻአላህ አበረታቱኝ። እስከዛሬ ከጎኔ ላላችሁ እህቶቼ፣ ወንድሞቼ፣ እንዲሁም ወገኖቼ ሁላችሁንም ደግሞ ከልብ አመሰግናለሁ። ምስጋኔ ይድረስልኝ ለሁላችሁም። እንዲሁም ደግሞ አሁን ላይ ለቤት አዲስ የሆናችሁ ካላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁልኝ እንድታበረታቱኝ እጠይቃችኋለሁ ማለት ነው። ዛሬ የመጣሁበት አንድ ርዕስ አለኝና ያንን ለምን ወደ እናንተ ለእህቶቼ አላጋራቸውም ለሁሉም ጠቃሚ ይሆናል ብዬ ስላሰብኩኝ ነው ወደ እናንተ ያመጣሁት። ምን መሰላችሁ ማለት ያው የሆነ ነገር በይበልጥ እኛ ላይ ሲኖር ነው የምናየውና እናት ስንሆን ደግሞ ከባድ ነው እና ስደት እስካሁን ያልመጣችሁ ካላችሁ ስደትን ለምን የተነሳችሁ ካላችሁ አንድ ልጅ ወልዳችሁ ባካችሁ አደራችሁን አንድ ልጅ ወልዳችሁ በጭራሽ ስደትን እንዳትሞክሩ። ወላሂ ነው የምላችሁ፣ አደራችሁ በባካችሁ በፈጠራችሁ አንድ ልጅ ወልዳችሁ አትምጡ። ከቻላችሁ 2 ወልዳችሁ ነው፣ ከቻላችሁ 3 ወልዳችሁ ነው። ልጃችሁን አንድ አታስቀሩ። አንድ አድርጋችሁ ከቤተሰብ ጥላችሁ አትምጡ። አንደኛ ምን መሰላችሁ፣ ቤተሰብን ማስቸገር እስካልቀረ አሳድጉልን ብለን ሰተናቸው ጥለንላቸው መምጣታችን እስካልቀረ ድረስ 2 አድርገን 2 ልጅ ጥለንላቸው ብንመጣ የበለጠ የተሻለ ነው። ምክንያቱም ለልጆቻችን በጣም ይጎዳሉ። እናት አባት ጋር ልጆቻችንን ጥለን ስንመጣ ቤት ውስጥ ሌላ ልጅ ላይኖር ይችላል። እናት አባቶቻችን ትላልቅ ሰዎች ሊሆኑ ይችላል። እናታችን አባታችን የወለዱት ትናንሽ እህት ወንድሞች ከሌሉን ወይ ደግሞ የሌላ የእህቶቻችን ወንድሞቻችን እዛ ቦታ ላይ አብሮ የሚኖሩ ሌሎች ህፃናቶች ሌሎች ልጆች ከሌሉ ለዛ ጥለነው ለመጣ ነው አንድ ልጅ በጣም ከባድ ነው። ወላሂ በጣም ከባድ ነው። እኔ ልጄ ጋር ስደውል ምን ትላለች መሰለኝ፣ ቤት ያው ስሞታ ይነገረኛል፣ አታጠናም፣ በቃ ጨዋታ ታበዛለች፣ ቤት አትቀመጥም፣ ሲመሽ ነው የምትመጣው። ህፃናት ልጅ ናት ግን ትሄዳለች በቃ ጨዋታ። ከሷ በታችም ያሉት ከሷ በላይም ያሉት ያው ለጨዋታ ይፈልጓት ትጫወታለች ማለት ነው። ከዛ ያው እኔ ደግሞ እኔ ያለሁበት ህይወት አሁን እኔ የቀመስኩት ስደት እሷ ላይ እንዲደርስብኝ አልፈልግም። ከኔ በላይ ሆና ተምራ እኔ ተምሬ ቢሆን እዚህ አልመጣም ነበር የምለው ነገር ስላለ ልጄ በቃ ተምራ በትምህርቷ በቂራአቷ ትልቅ ደረጃ እንድትደርስልኝ ነው የምፈልገውና እናገራለሁኝ። እነሱ ሲሉኝ ለምን ትዞሪያለሽ፣ ለምን ትምህርትሽ ላይ ፎከስ አታደርጊም፣ ለምን አታጠኝም ብዬ እንትን እላታለሁኝ። ከዛ አፈነች ነው በጣም እንትን ሲልባት ተናገረችኝ። ወላሂ ነው የምላችሁ። ምን አለች በቃ እንዴ እኔማ ቀን ብቻዬን ማታ ብቻዬን ካልተጫወትኩኝ ደግሞ ሩቅ ቦታ ሄጄ አይደለም የምጫወተው ሰፈር ነው የምጫወተው እኮ እና እኔ ብቻዬን ዝም ብዬ ቤት ቁጭ ልበል አለች። ዝም ብዬ ቁጭ ልበል ስትል ወላሂ ደነገጥኩኝ ነው የምላችሁ። በጣም ነው የደነገጥኩት። በቃ ጥፋቴን ነው ያወቅኩት። ገብቷችኋል አይደለም? እቺ ልጅ እውነቷን ነው በቃ ህፃናት ጥፋቱ የኔ ነው። በእርግጥ አውቃለሁ እሷኑ ለማሳደግ ብዬ ነው እዚህ ጋር ቆምኩት ማለት ነው። ስደትን የወጣሁት እኔም ወላድ ሆኜ መሃን ሆኜ እዚህ ተሰደድኩት ልጄን ያሳድጋለሁ ነገዋን የተሻለ አደርጋለሁ ብዬ ነው። በቃ ከሀገር ስንወጣ በቃ ትንሽ ነገር እንዲሰርቼ የራሴ መቋቋሚያ ነገር ይዤ እመለሳለሁ ብለን ነው የምንወጣ ሁላችንም። የሁላችንም ባህሪ እንደሆነ አውቃለሁ። ነገር ግን ስደትን ከመጣን በኋላ ነገራቶች እንደፈለግናቸው አይሆኑም። እኛ ካሰብነው 2 ዓመት ብለን 3 ዓመት ብለን ከመጣን እጥፍ ይሆንና በጣም ብዙ ጊዜ ነው የምንቆየው። ገብቷችኋል አይደል? በጣም ብዙ ጊዜ እንቆያለን። ባንቆይ ባካችሁ ቶሎ ለልጆቻችን ብንደርስ እና ባካችሁ እስካሁን የወጣን ስደትን እንትን ያለ ያው እስከዛሬ ያለፈን አልፎናል። የልጆች እናት የሆነን ባካችሁ ለልጆቻችሁ ቶሎ ተመለሱ። ቶሎ ለልጆቻችሁ ተመለሱ ነው የምለው። እስካሁን ደግሞ ስደትን ያልወጣችሁ ካላችሁ ልጃችሁን አንድ አስቀምጣችሁ አትምጡ። በነገራችን ላይ ስደትን ብቻ አስበን ሳይሆን ሞት መች እንደሚመጣ ወይ ስደት መች እንደሚወስደን አናውቀውም። ልጅ ከወለድን በቻልነው አቅም አንድ ልጅ ወልደን ባናራዝም ቶሎ 2 ብናደርግ ወላሂ የተሻለ ነው ብዬ ነው የማስበው። ምክንያቱም ሞት እንኳን ሊወስደን ይችላል ከልጆቻችን ነጥሎ
እኛ የዛሬ 5 ዓመት የዛሬ 3 ዓመት ምናምን እንወልዳለን። አሁን ኑሮ ከባድ ነው አንችልም ብለን ነው። ልጅን የሚያሳድገው አላህ ነው። ልጅ ሲወለድ ርዝቁን ይዞ ነው የሚመጣው። ገባችሁ አይደለም? ሞት እንኳን ቢወስድን ልጃችን ሁለት አድርገን ነው የሄድነው። እኛ ሄደናል አናይምና አይደለም። ገብታችኋል አይደለ? ስሜቱ በጣም ከባድ ነው እና ስደት ላይ ባካችሁ ስደት ለመምጣት ባታስቡ ራሱ ልጆቻችሁን ሁለት ለማድረግ ሞክሩ። ሀገር ላይ ያላችሁ ሰዎች እህቶቼ ልል እወዳለሁኝ። ቤተሰቦቻችን እኛን ማሳድገው እንግዲህ ልጆቻችን ጥለንባቸው አማና ሰጥተን መተናል እና እነሱንም ማድከማችን እስካልቀረ ሁለት ልጅ ጥለን ብንመጣ የበለጠ ነው። እነሱን ደግሞ ሰርተን ተለውጠን ወላጆቻችንም የምንጦር የምንከሳቸው አላህ ያድርገን። ይሄ ነው የምለውና በጣም ይከብዳል። ረጅም ጊዜ ስደት ላይ ባንቆይ በጣም ነው የሚያመው። ወላሂ እኔ እንጃ። እኔ በእኔ ላይ ያለው ጭንቀት ሁሉም ጋር ያለ ነው የሚመስለኝ። ገባችሁ አይደለም? አሁን ረጅም ጊዜ በቃ እንደዚህ ስንቆይ ልጆች በጣም ውስጣቸው ይሰበራል፣ በጣም ይጎዳሉ። አሁን ልጄ ነይ ያለች ነው የሆነ ጊዜ ላይ እመጣለሁ ላለሁኝ። ለአረፋ ትመጪያለሽ? አልመጣም ማለቱ ይከብደኝና ኢንሻአላህ እሺ እመጣለሁ ላለሁኝ። ለአረፋ መቀርና እንደገና ደግሞ እመጣለሁኝ። እሺ ለረመዳን አሁን አላረፋ ብለሻል ቀርተሻል፣ ወይም ለኢድ ነይ። እሺ በቃ አሁን አረፋው አልፎ ይሆን አክል ረመዳን ሲቀረው ምናምን ለኢድ ነይ አለች። እሺ ያልኩ ቀረውን በተደጋጋሚ እንደዛ ስቀር በጣም ነው የተሰማት። እንዴ አንቺ ሁልጊዜ እመጣለሁ ብለሽ ትቀሪያለሽማ ለምንድን ነው ግን ምናምን በቃ በጣም በስሜታዊ ያወራችኝ። ከዛ መጨረሻ ላይ በጣም ያስደነገጠኝ ነገር ነው የተናገረችኝ። እንዴማ አንቺ ለራስሽ እዛ ሌላ ልጅ ወልደሻል እንዴ አለች። በጣም ነው የደነገጥኩት። ወላሂ ነው የምላችሁ። ያው መልእክቱ ቀጥታ ነው ልቤ ላይ ያገባው። ምን ማለት ፈልጋ መሰላችሁ? እኔን የተውሽ እኔን የረሳሽ እኔን ብለሽ መምጣት ያልቻልሽው አንቺ በቃ እኔ የምትረሽበት ሌላ ልጅ አግኝተሽ ነው ወይ ነው። ቆጣችኋል አይደለም? እና በጣም ነው ውስጤን የነካኝ በዛ ሰዓት እና ወላሂ ብቻ ያማል። እና በቻላችሁት መጠን እህቶቼ የልጆች እናት የሆናችሁ እንዲሁም ደግሞ ለልጆች እናት የሆናችሁ ብዬ ራሱ አልመክርም። ሴት የሆናችሁ እድሜያችሁን በሰው ሀገር ባንጨርስ እኔንም ጭምር እድሜያችን ብንጠቀምበት የሆነች ትንሽ ነገር ይዘን ሀገራችን ገብተን በራሳችን ቢዝነስ ብንንቀሳቀስ የበለጠ የተሻለ ነው። ስደት ላይ ሆነን ቤት እንገዛለን፣ ስደት ላይ ሆነን መኪና እንገዛለን ካለ እድሜያችን ራሱ ያልቃል። የስደቱ ብር ደግሞ ሰዎቹ ብሩን እየሰሰቱ ስለሚሰጡም ነው መሰለኝ ብሩ ራሱ በረካ የለውም ወላሂ። ምክንያቱም ሀገራችን ገብተን የሆነ 2 ዓመት አንስራ አይደለም 2 ዓመት 3 ዓመት ብለን እንደወጣ ነው ያችን ይዘን ቀጥ ብለን ሀገራችን ገብተን ቢዝነስ ነገር ከፍተንበት በዛ በቢዝነሱ የሆነ ነገር ጀመረን ቀስ በቀስ ቤታችን ብንሰራ በቃ ችግኝ ብንተክል የተሻለ ነው ብዬ ነው ማምነው። ችግኝ ማለት ዛሬ የሆነ ነገር ብንገዛ ነገ የሆነ ነገር እናሳካለን። ዛሬ አንዱ ቢጎድል ነገ ደግሞ አንዱ ይሞላል። እንደዛ እያደረግን ብንኖር ከልጆቻችን ጎን በፍቅር ብንኖር። ልባዊ ስብራት ማለት የልጆች ወላጆች እናትን ከሩቅ ማጣት ከቅርብ ማጣት ማለት በጣም ያማል ለልጆች ማለት ነው። ለኛም እናትነትን በቃ ማጣት በጣም ያማል። የሆነ ጣዕማቸውን ሳናቀው ነው የሚያድጉት ልጆቻችን። ልጆቹ ራሱ የኛን እናትነት ጣዕሙን ሳያውቁት ነው የሚያድጉት እና በጣም ውስጥ ቁጭት ነው የሚኖረው። እኔ ቁጭት ላይ ነው ያለሁት። የምሬ ነው የምላችሁ እና ብንጠቀምበት ብናስብበት የተሻለ ነው ብዬ ነው የማስበው እና በሌላ ቪዲዮ ደግሞ እስክንገናኝ ድረስ መልካም ቆይታ ላችኋለሁ። ለቤት አዲስ የሆናችሁ ላይክ ያላደረጋችሁን ሰብስክራይብ ያላደረጋችሁን ካላችሁ ደግሞ ፕሊስ ሰብስክራይብ አድርጉልኝ፣ አበረታቱኝ። ከጎኔ እንደምትሆኑ ደግሞ በቅርቡ ቫይራል እንደምታወጡኝ እርግጠኛ ነኝ። ከልቤ ነው ማመሰግናችሁ። ሰወዳችሁ ከልቤ ነው። መልካም ቆይታ ነው ይሁንላችሁ። ቻው ቻው። ሰላም አለይኩም ወራህመቱላሂ ወበረካቱ።